ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነበር። ዑመር ይሉታል እንደው ባንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። እንትን ነው ኃይለኛ ነው ዑመር፣ በጣም ችግር ይፈጥራል። ኢዘን ዑመር ኢብኑ ኸጣብ ይሄንን ባህሪው ይሄንን ኃይለኝነቱን ይዞ እስልምና ውስጥ የነበረውን አቋም ታውቃላችሁ። እስልምና አድው ለዱድ ነው፣ በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው። ለዑመር መስለም ምክንያት 3 ሴቶች አሉ ይባላል። ለዑመር መስለም ምክንያት 3 ሴቶች በታሪክ ይታወሳሉ። አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በመታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አጣበከ ረቢ፣ አየሁ ዑመር ጌታዬ እንዴት እንዳደከመ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመ አለቻቸው። ሐቁ አንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር ዑመር። ከባድ መልእክት ነው። ሁለተኛዋ ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሐቢያ ናት። ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት። መንገድ ላይ ያገኟት። መንገድ ላይ ሲያገኟት ዑመር ያዟት። ደነገጠች። ዑመር ያዘ ማለት አበቃ። ዘን ወዴት ነው የምትሄጂው አሏት። ሴትዮ እንግዲህ አላህ የፈለገውን ነገር አድርጓል፣ ከዚህ በኋላ መደበቅ የለም፣ የመጣው ተቀበሏለሁ ብላ በእምነታችን ነፃነት አጣን፣ አላህን በመገዛታችን አሰቃያችሁን፣ ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ። ዑመር ፊት ዑመር ደነገጡ። ለመጀመሪያም ጊዜ ዑመር አዘኑ፣ ተሰማቸው። ይህን ሁሉ ያደረገን ሙሐመድ ነው አሉ ሰለላሁ ዐለይሂ ወሰለም። እሱ መጥቶ ነው እርስ በርስ ለያየን፣ ወንድም ከወንድም ማቃቃር፣ ጎሳ ከጎሳ ለያየን። አንቺ ሂጂ አሏት፣ አላህ ይከተልሽ፣ መንገድሽን ሰላም ያድርግልሽ፣ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት ሙሐመድን ግን ሂጂ አንገቱን በሰይፍ መቅላት ነው ያለብኝ አሉ። ሴትዮዋን ሸኟት። ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ቤት ጉዞ ጀመሩ። በዚህ መካከል ሴትዮዋ ባሏ ጋር ተገናኘች። የሚገርም ታሪክ ነው። ግን አላህ ለሴትዮዋም እንግዲህ አላህ ኢልሃም ሰጣት። ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አልአርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው። ብዙዎቹ ሱሐባዎች እስልምናቸው አይታወቁም፣ ኢማናቸውን ደብቀው ነው የሚኖሩት። ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ። ሱሐባውና ወዴት ነው ያ ዑመር አላቸው። ሙሐመድን ልገላ አለ። ሱሐባው ደነገጠ። ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው። ይዘን እንዴት አድርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው። እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች። እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው። ምን አሉ ዑመር? የኔ እህት ፋጡማ እንግዳውማ ከቤቴ ነው መጀመሪያው አሉ ዑመር። ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው። ነብዩ ከሚሞቱ ፋጡማ ብትሞት ይሻለዋል እሱ